የሰዎች ውዴታ የማይደረስበት ግብ ነው። አንተ በህይወት ጉዞ ላይ የአላህን ውዴታ ብቻ ፈልግ። መልካም ነገር የሆነውን ብቻ መርጠ ስራ። ሰዎች በዛ ስራ መደሰታቸውን ብቻ አትያት። የህይወት ጥበብ ይሄ ነው። ሁሉንም አስደሰታቸው። አንተ ሁሌም ደግ ሁን። ሁሌም አንተ ለሰው ልጆች ቅን ሁን። ለሁሉም የሰው ልጆች ቅን ሁን። ለዓለም እዝነት ሁን። ወማ አርሰልናክ ኢላ ረሕመተን ሊልዓለሚን። ለክርስቲያኑ ለሙስሊሙ ደግ ሰው ሁን። ለሰዎች መልካም ንግግር ተናገር። ወቁሉ ሊናሲ ሑስና። ይህን ተቃርኖ የሚመጣ ካለ አንተ እንደ ውሃ አቅጣጫህን አትቀይር። ሰው ባየ ቁጥር ወደ ቀኝ ወደ ግራ ወለም ዘለም አትበል። ውሃ አይደለም አንተ ሰው ነህ። ፕሪንሲፕል አለ። ጉድጓድ ስታገኝ መርጠ በትክክለኛው መንገድ የምትሄድ ሰው ነህ። የሰዎችን ውዴታ አታሳድ። በተለይ ደግሞ አደራ እምልህ የሰዎችን ውዴታ ፍለጋ ሌሎችን ለማስደሰት የሰው ልጆችን ጌታ እንዳታስቆም።